ማሮቼ ውዶቼ ደህና አዳራችሁ? ሰላም አዳራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቁርስ ዛሬ እንዱሚ ነው ቁርሴ ማሮችዬ። እንዲሁ የማውቀውን እንጀራ ብበላ ይሻል ነበር። ማርያምን ማላውቅበትን ምን ላድርግ ታዲያ? አይ አይ ጉድ አይ ጉድ! ልብስ እያጠብኩ እኮ ነው። በጣም ነው የራበኝ። ደግሞ መድኃኒት ልወስድ ስለሆነ ተልተሎ መውሰድ አለብን። ላቋርጠው ነበር፣ ማቋረጥ አይቻልም አለች ሴትዮዋ። ተቆጣችኝ። የተባልሽ 7 ቀን ነው፣ 7 ቀን ውሰጅ አለች። ይሻልኩና አሁን እየወሰድኩ ነው እንጂ ድኛለሁ። እግዚአብሔር ይመስገን ድኛለሁ። እንጀራዬን ብበላ ይሻለኝ ነበር። ያላልኝ እንዶሚ የማላውቅበትን ዋ የማላውቅበትን ነው። እኔ አላውቅበትም ውዶች፣ እንዳስቆብኝ። እኔ የገጠር ልጅ ነኝ፣ ምን አውቃለሁ ብላችሁ ነው? እኔ የገጠር ልጅ ነው ማሮች። ልብስ ዛሬ እያጠብኩ ነው። እኔ አላውቅበትማ፣ ምን ላድርግ ዛሬ? ማሮች እንዱሚ እንዴ! እንደዚህ አይነት እንዱሚ አይቼ አላውቅም እኮ ማሮች። ሀገር ቤት እኔ ገጠር ነው ተወልጄ አደግኩ። እንጀራ ብቻ ነው የማውቀው፣ ዳቦና እንጀራ። ዳቦም የስንዴ እንጀራ፣ የስንዴ ዳቦ ማለት ነው የማውቀው። ወደችዬ ይሄን አላውቅም። እና ከረሚላ እንዳስቆብኝ ሰው እሺ ወንዶች እንዳስቁብኝ። ምክንያት በጣም የሚጣፍጠው ማርያምን በጣም ነው የሚጣፍጠው። ወንዶች የቀመሱትማ 10 ብር እኮ ነው የሚሸጥ ማሮች።